ቅድስት ቤተክርስቲያናችን ከትንሣኤ በፊት የሚገኘው ሳምንት ስሙነ ሕማማት በማለት ታከብረዋለች። ሕማማት የሚለው ቃል ሐመ ወይም አመመ ከሚለው የግዕዝ ቃል የመጣ ሲሆን የጌታችን የመድኃኒታችን የኢየሱስ ክርስቶስን የስቅለቱን፣ የሕማሙን፣ የስቃዩን በአጠቃላይ የሞቱን ሁኔታ ስለምናስብ ስሙነ ሕማማት ተብሏል። ሳምንት ውስጥ የሚገኙትም የራሳቸው የሆነ ስያሜ ያላቸው እያንዳንዱ ቀናት የመጀመሪያው ዕለት ወይም ሰኞ መርገመ በለስ በመባል ትታወቃለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በተራበ ጊዜ ቅጠል ያለባትን በለስ ተመልክቶ ወደ እርሷ ሲቀርብ ግን ምንም ቅጠል ባለማግኘቱ ለዘላለም ምንም ፍሬ ካንቺ አይበላ ብሎ ስለረገማት መርገመ በለስ በመባል እንጠራታለን። ሲቀጥልም አንጾተ ቤተ መቅደስ በመባል እንጠራታለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ በቤቱ ሲሸጡና ሲለውጡ የነበሩ ነጋዴዎችን ጅራፍ አብጅቶ ገርፎ ስላስወጣቸው አንጾተ ቤተ መቅደስ ብለን እንጠራታለን። ማክሰኞ የጥያቄ ቀን በመባል ትታወቃለች። ሰኞ ዕለት በቤተ መቅደስ ሲሸጡና ሲለውጡ የነበሩትን ሁሉ እየገረፈ በማባረሩ ምክንያት ለሰው ልጅ ስልጣንና ሹመትን የሰጠ ጌታ በምን ስልጣንህ ይህንን ታደርጋለህ ተብሎ በፈሪሳውያን ተጠይቋልና በዚህም ዕለት ረጅም ትምህርት በማስተማሩ ምክንያት የትምህርት ቀንም በመባል ትታወቃለች። ረቡዕ ዕለት የአይሁድ ካህናትና ጸሐፍት ጌታን ለመያዝ የመከሩበትና ውሳኔ ያሳለፉበት ቀን በመሆኑ ምክረ አይሁድ ይባላል። በተጨማሪም ሕይወቷን በሙሉ ለዝሙት አስገዝታ ስትኖር የነበረችው ማርያምን ተአፍረት እጅግ ውድ የሆነ የአልባትሮስ ሽቶ አምጥታ በጌታ እግር ላይ ስላፈሰሰችበት የመዓዛ ቀን፣ በእንባዋም እግሩን ስላራሰችው የእንባ ቀን ይባላል። ጸሎተ ሐሙስ ጌታችን ፍጹም ሰው ፍጹም አምላክ መሆኑን ለመጠየቅ ለአርያነት ጠላቶች መጥተው እስኪይዙ ድረስ ሲጸልይ በማደሩ ምክንያት የተሰጠው ስያሜ ነው። የደቀ መዛሙርቶቹን እግር በትህትና ዝቅ ብሎ በማጠብ ምክንያትም ሕጽበተ እግር ይባላል። ይህ ዕለት ጌታችን ቅዱስ ሥጋውን ክቡር ደሙን ካመሰገነ በኋላ ለሐዋርያት እንኩ ብሉ ጠጡ፣ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬና ደሜ ይህ ነው ብሎ ምስጢረ ቁርባን የቀለሰበት ዕለት በመሆኑ የምስጢር ቀን ይባላል። የነጻነት ሐሙስ፣ የአዲስ ኪዳን ሐሙስ፣ አረንጓዴ ሐሙስ በመባልም ይጠራል። ዕለተ ዓርብ ጌታችን ኢየሱስ ክርስቶስ ለአዳምና ልጆቹ በመስቀል ላይ ተሰቅሎ ለዓለም ድነት መስዋዕት ሆኖ የዋለበት ዕለት በመሆኑ የስቅለት ዓርብ በመባል ትጠራለች። የወንጀለኞች መቅጫ ምልክት የነበረውን መስቀል የምሕረት ምልክት ስላደረገውና በዕለተ ዓርብ በሞቱ ሕይወትን ስላገኘን መልካሙ ዓርብን በመባል ይጠራል። ቀዳም ስዑር ማለት የተሻረ ቅዳሜ ማለት ነው። ከቀዳሚት ሰንበት በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜ ትባላለች። ካህናት ለምዕመናን በራሳቸው ላይ የሚያስሩት ለምለም ቄጤማ የሚያድሉበት ዕለት በመሆኑ ለምለም ቅዳሜ ትባላለች። በብሉይ እንዳደረገውም በሐዲስ ኪዳን የማዳን ስራውን ሁሉ ፈጽሞ ሲኦልን በርብሮ ባዶ ሲያስቀራት በዚያ የነበሩ ነፍሳትንም የዘላለም ዕረፍት ያወረሰበት ዕለት በመሆኑ ቅዱስ ቅዳሜ ይባላል።